ማለት ነው። መጀመሪያ ቤተሰቦቹ ጋር ጨርሶ አስተዳድሮ የሚያደርገውን አድርጎ ነው መምጣት ያለበት ትዳር ሲይዝ። ምክንያቱም እኔ ቤተሰቡን አይረዳ የሚል አቋም የለኝም። ማንም ሰው ቤተሰቡን መርዳት አለበት፣ ትዳር ውስጥ ሆነ ትዳር ውጭ። ግን ሚስቱን እያማከረ ሲሆን ደስ ይላል። ሚስቱን ሳያማከር ወላሂ ከባድ ነው። ሚስቱን ሁሉ ነገር ማድረግ ያለበት ሚስቱን አማክሮ ከጨረሰ በኋላ ነው። ምክንያቱም ለምሳሌ እናትና አባቱ ሳይመካከሩ እሱን አላመጡትም ወደዚህ ዱኒያ፣ ተመካክረው ነው። ስለዚህ እሱም ደግሞ ሚስቱን የሚያደርገውን ነገር ሚስቱን አማክሮ መሆን ያለበት። ገባችሁ? ይሄ እኔ አቋም ነው። ግሪምዬ አንቺ አንደኛ ነሽ፣ ይሄ ሰውዬ ነገ ጠዋት ማለት ነው ለእናትና ለእህቱ ሂዶ አማክሮ ነው እቺ ሚስት ልፍታት። ከወለደ 2 ልጆች ወደ እናትና ወደ ቤተሰቦች ምን የሚያስክዳለው? በቃ ሚስትም እኮ እናት ናት፣ ሚስትም እኮ እህት ናት። ላይክ የራስሽን ህይወት ይኸውልሽማ ምን ማድረግ እንደሆነ ብታውቂያለሽ። አሁን ለምሳሌ እኛ ማሰብ ያለብን እናትና አባቶቻችን ናቸው። ገባችሁ? እዚህ ጋርም ደግሞ ሌላ ልጅ ስንሆን እኛ እናትና አባት እንሆናለን ለእነዛ ልጆች። እናትና አባት ቤተሰቡን መርዳት ምናምን የሚፈልግ ከሆነ ሚስቱን እያማከረ ነው እንጂ በቤተሰብ ምናምን ንብረት ማሸሽ ምናምን። የሱ ልጆችስ ነገ ጧት ሙሳፊር ሊሆኑ ነው፣ መንገድ ለመንገድ ሊለምኑ ነው። በዛ ላይ ደግሞ እሷንስ እኔንስ ዲስሪስፔክት የሚያደርጉኝ መንገድ አስበሽዋል? እሱ ማለት በቃ በእነሱ ነው የሚደረሰው። እሷ ማነች የሚደረሰው? በቃ ይሁን። እኔ ባይዘው አንዳንድ ሴቶች አሉ ማለት ቤተሰብ ምናምን ሲረዳ ምናምን ደስ የማይላቸው፣ ግን ቤተሰብ መረዳት አለበት። እናትና አባት አብሶ እናትና አባት መረዳት አለበት። ግን ከልክ እናትና አባት ማለት እናትና አባት ሲባል እዚህ ጋር ያሉት እናትና አባት ስለሆኑ ተመካክረው ነው ማድረግ ያለባቸው። ለሚወልዱት እናት በቃ መርዳት አለበት። ኦፍኮርስ ቤተሰብ አሁን አንዳንድ ሰው ሲያገባ ሚስቴን ብሎ ሙጭጭ የሚል ሰው አለ። እንደዚህ አይነት ወንድ ጥሩ አይደለም። ቤተሰቡን የሚረሳ የቤተሰቡን ሀቅ የሚረሳም ጥሩ አይደለም። ግን ማድረግ ያለበት ተመካክሮ ነው። ገባቸው? እናትና አባትም መተው የለበትም። ከሚስቱ ጋር ተባብሮ ከሚስቱ ጋር ተማክሮ። እንደዚህ አይነት ደግሞ የሆነ ለቤተሰቡ ደግሞ ሲያደርግ የሆነ ሙጭጭ የምትል ሴትም እኔ ትደብረኛለች። ሁሉም ሰው የእሷን ቤተሰብ የእሱን ቤተሰብ በደንብ ማለት እየተመካከሩ እየረዱ የራሳቸውን ህይወት ሳይተው እንጂ ለቤተሰብ የሚል ከሆነ ቤተሰቡን ጨርሶ አስተዳድሮ ሲጨርስ ነው ትዳር መመስረት ያለበት። ይሄ አቋም ነው። በጣም ትክክል። አቋም እንደዚህ ነው ማለት በቃ ቤተሰቤ ትዳሬ ብሎ መኖር መቻል አለበት። ከዛ ደግሞ ከጎኑ ሚስት ትዳሬ ብሎ ከኖረ በኋላ ከማንም በላይ እናቱ ከቤተሰቦቹ ምናምን በላይ ሚስቱ ናት አጠገቡ የምትሆነው፣ ለቤቷ የምትጨነቀው፣ ለእሱ እድገት የምትጨነቀው። ምክንያቱም ለልጆቼ ነገ የእሱ ንብረት የልጆቼ ንብረት ነው ብላ ታስባለች። የእሱ ንብረት የኔ ነው ብላ ስለምታስብ ከማንም በላይ የምትጨነቅለት ሚስቱ ናት፣ የምታግዘው ሚስቱ ናት። በጭራሽ የኔው የራሱን ቤተሰብ ብቻ ነው የሚረዳው። እንደዛ ደግሞ ጥሩ አይደለም። ምክንያቱም አብዞ ለምሳሌ ፈረንጆች ምናምን ቢሆኑ በቃ 18 ዓመት ሲሞላቸው ሂዱ ብለው ያባሯቸዋል ልጆቻቸውን፣ በራሳቸው ይቆማሉ። ግን የሀበሻ ቤተሰብ በጣም ብዙ መስዋዕትነት ከፍሎ የሚያሳድግ ቤተሰብ ነው። ያቋም ነው ወይ ነገ ልታነቅ ነኝ እኔ አላህ ይስተራራ። አሁን እርሶ ቢሆኑ ምን ያደርጋሉ? ላይነት አይዊሽ ነገ ታነቃለሁ የኔ ውድ። አይቀርም ኢንሻአላህ አይቀርም ማሬ። በአጠቃላይ ትዳር ከቤተሰብ ጣልቃ ገብነት ነፃ መሆን አለበት። ሚስት የመጀመሪያው አስነቆታል፣ ክብር አልሰጠትም። ሚስቱን የማያከብር ወንድ ባል አይሆንም። ሚስቱን ቤተሰቡን የማያከብር ወንድ ባል አይሆንም። የማትከበሩበት ቦታ ለደቂቃ መኖር የለባችሁ። ወላሂ የማትከበሩበት ቦታ፣ ፍቅር የማይሰጣችሁበት ቦታ፣ የማይንከባከባችሁ ቦታ ምንድን ናችሁ እናንተ የምትቀመጡት? ምን ላይ ደረሳችሁ? እኔ ቤተሰቦችን አሳምጬ እጠብቅሻለሁ በአንድ ሀሳብ። አንድ አይነት አቋም ላይ ነው የደረስነው። ቤተሰቦችን ሌላ ተቃራኒ ከሌለ ቤቱ ሽታው ታውዷል። ፓስቲ እየጠበሰች ነው። ፓስቲ እየጠበሰች ነው። ቤቱ ሽታው ቡጢ ለተጩ ቀላል ነው። ተቀባዩ ቡጢ ከሆነበት ምን ማድረግ እንችላለን? እኛ የሚጠቅመውን ነግረን ተቀባዩ ቡጢ ከሆነበት ይተወዋል። ራሱን ክብሩን ያሳጣል። ምክርና ምናምን ሰጪ ለቡጢ ምናምን ያልሽው ልጅ ማለት ነው።
የእኛ ምክር አንቺ ላይ ቡጢ ከሆነብሽ እንግዲህ ቡጢውን ወደ ቤት አድርጊው። ፓስቲ ስማ ረጃምች አቡ ወይ ነገ ልታነቅ ነኝ። ምን ታስባላችሁ? ነገ ልታነቅ ነኝ። ምን አይነት ነሽ አንቺ? ሲጣን ጆሮ ይደፈን። እንደዚህ መጥፎ ነገር አታውሪ። እኔማ ዝም ብላትን ብላት ትረጋግምብኛለች። ጮርናቄ ቆቀር ወላሂ በጣም ነው የሚገርመኝ። እኔ ዝም ብላትም እንዴት ነገር ልታቆም አልቻለችም። ስለዚህ እሪም ይቅር አልልም ነው አይደል? እኔ ወላሂ አልልም። ማሬማ አትከበሪበት ቦታ ትሰሪያለሽ። ማንም አያከብረው። ፍቅር አይሰጠኝም። ይቀየራል እኮ ሰውዬው እኮ ይቅር ጠየቀ እኮ ሰው ማሬ ከቤተሰቦቹ ቁጥጥር ስር ያልወጣ ከእህቶቹ ምክር ቁጥጥር ስር ያልወጣ ወላሂ መቼም ሰው አይሆንም። ታወጣዋለች። አሁን ይቅርታ አለ፣ ተጸጸተ። ይቅርታ ይሄን ያቆም ነው ማሬ። ደግሞ ከእነሱ ቁጥጥር ስር እንዲወጣ ታደርገዋለች። አንቺ የጠየቅሽኝ አንቺ ብትሆኝ ምን ታደርጊያለሽ ነው? እኔ ብሆን የማደርገው ነገር ነገርኩሽ። እኔ ብሆን የማደርገው ማለት ነው ማሬ ከእህቶቹ ጋር እቃቃ እንዲጫወት እንትን እንዲል ቤት እንዲያፈሩ ከእህቶቹ ጋር ተዋለሁ። ይሄ የኔ ነው። አረ ይሄን ሰላጣን ያረቺ ሴትዮ መሞቷ ነው ዘንድሮ። አረ ፓስታ፣ ይኸው ፓስታ ነው። ሰላጣ በፓስታ አለ። እንኳን ልሙት እንዴ ከዚህ በላይ ልሙት እንዴ? ሪም ዳይቱስ እንዳትለኝ ብዬ ፈርቼ እኮ ልሙት ነፍስ ሪከርድ ልከውልኝ ማለት ነው። ሀቡዬ ያው ትናንትና ነግሬሻለሁ ውዶቼ፣ እንዳትቀየሙኝ። በጣም ብዙ ሰው ተቀይሞኛል፣ ግን ጓደኛዬ ናት ሰርፕራይዝ፣ የባሌ ዘመዶች ናቸው ሰርፕራይዝ ያደረጉኝ። እኛ ምንም አድርገን አይደለም። ከጧት ጀምሮ እየደወሉ ማለት ነው እማዬ ለምን አልጠራሽንም ምናምን ይሉኛል። እኔ ግን አይደለሁም ጓደኞቼ፣ ቤተሰቦቼ ሰርፕራይዝ አድርገውኝ ነው። እሺ ቤቴ ነው ሰርፕራይዝ ያደረጉኝ፣ ለዛ ነው እንጂ እኔ ደግሼ ብደግስ እንደው የምታውቀው አንደኛ ሀቡ ናት። ሬዲዮ ዘ ቲቪ ፕሊዝ። አረ ማሬ ንገሪልኝ። በጣም ብዙ ሰው እየደወለብኝ ተቀየምኩሽ እያለኝ ስለሆነ ደግሼ ምናምን አይደለም። እዚህ ቤት ሰርፕራይዝ ሰው አድርጎኝ ነው። እሺ ሰርፕራይዝ ተደርጋ ነው እሷ ማታውቅም ነበር። ብደግስ እኔ መጀመሪያ ዋናው አንቺ ደስተኛ ሁኚ እንጂ እኔ በጣም ይገርመኛል እንደዚህ አይነት ነገር ሳትጠሪን ምናምን የሚባል ነገር እንዴ ማሬ። ስንት ሰው ከነጋ ስነሳ ስልኬ ላይ 33 ሚስ ኮል አገኘው። 33 ሚስ ኮል አገኘው የሚያውቃቸው ሰዎች። እንዴት ተዘጋጀሽ? ሰርፕራይዝ ከሆነ ቤቷ ስትገባ እና እኛ ይኸውልሽማ እኔ ተዘጋጅቼ ምናምን ሳይሆን ሜካፕ የሆነች የምሰራ ልጅ አለች ማለት ነው። እና ለእሷ ቪዲዮ ልቀረጽ ነበር እንሰራ ምናምን ብላ ሸውዳኝ ነው ጓደኛዬ። ጓደኞችም ለሌላ ጉዳይ አስመስለው እንድትዘጋጅ የሆነ ቦታ ልንሄድ ነው ምናምን ብለው እንድትዘጋጅ አድርገው ከዛም በኋላ ሰርፕራይዝ ያደረጉሽ ይችላል። ምን ታወሪያለሽ ታዲያ? አይ ኦልሬዲ ብዙ ሰው ስለነበር እነሱም የጠሩት ሰው ስለነበረ እነዛን ሰዎች ሲያዩዋቸው ሰው እኔ አድርጌ አልጠራሁ ነው የሚመስለው። ገባሻ? የሚቀየሙ ሰዎች አሉ። ሰው እኔ አይደለሁም። ባደርግ ደግሞ ታውቃላችሁ፣ እኔ እዚህ ቤት መጥቼ ሳላወራ አይሆንልኝም። ሀቡ ጋር መጥቼ ሳላወራ ልደግስ ነው ሳልል አይሆንልኝም። ሪም አስባችኋል? ሪም ሳታወራልን ገና ዝግጅቱ እንትኑ ሲገዛ ኬኩ ሲታዘዝ ሁሉን ነገር ነበር የምንሰማው። ቪዲዮ ነበር፣ ቭሎግ ነበር የምሰራው እኔ ብሆን ቭሎግ ታውቃላችሁ። ይኸው ሜካፔ፣ ይኸው ቀሚሴ ምናምን ብዬ ግን በአሽሙር እኮ እኔን እየነካች ማሬ እንዲያችማ ያንቺን እኮ እኔማ እንደዛ ነበር የማደርገው። ብሎግስ ምናምን ያለሽኝም ቅድም እየነገርኩሽ እንደዛ ቢሆን ኖሮ ብሎግ ሰርቼ ለእናንተ መጥቼ ትናንትና አሽቃብጬ ምናምን ነበር። ግን እኔ እንደዛ ሌላ ጊዜ ልክ ሂና እንደምሰራው ምናምን ነበር። ፀጉር ቤት ጁማ ስለነበረም ይሄዳሉ። ታውቃለች። ተነስቼ ፀጉር ቤት ሄጄ ሂናዬን ተሰርቼ ሜካፔን ተሰርቼ ጥፍሬን ተሰርቼ እያልሻል እና የማን ጥርብ ነኝ ትያለሽ? ጓደኛ ንገረኛ የሚባለው እና ባይዘዌ ማለት ነው። ሀቡዬ አንዴ እዚህ ቤት የሆነ ነገር መናገር ትችላለች፣ ትፈቅጂልኛለሽ? እኔ አንድ ነገር ልንገራችሁ። ባልሽ ታየ ምናምን የምትሉ የድሮ ፎቶ ምናምን ከፌስቡክ ምናምን አምጣችሁ የምትፖስቱ ሰዎች ማለት ነው አይ ዶንት ጊቭ አ ሺት። 10 ጊዜ ባልሽ ምትሉ የፈለጋችሁትን አምጡ፣ ፈቅጄላችኋለሁ፣ መፖሰት ትችላላችሁ።
ገባችሁ? የፈለጋችሁ ባልሽ ታየ ባልበርቅ ከሆነባችሁ ሄዳችሁ መኮሰትም ማየት ትችላላችሁ። አያም ሱ ፕራውድ ባልሽ ከባልሽ ቦታ ተቀብራለች በያቸው ወላሂ እኔ እኮ እርስ የመጡ ምናምን የድሮዋሪ ልክ ልሽ ላይ ቤቢ ሻወር ምናምን የነበረውን አንቺ ታውቂያለሽ። ኦልሬዲ ፎቶ ላይ በፊት ትችላለሽ ማለት ነው። የበፊት የተፋታሁትን ባሌን እያመጡ ምናምን ይፖስታሉ። አይዶንጊ በሽት የተለያዩትን ሳፋታስን ይለጠፉ። ብርቅም ድንቅም አይደለም በያቸው። አዎ ብርቅም ድንቅም አይደለም። ልክ ነሽ ማሪ። እንዴ በቃ ባል ብርቁ ሆኖብኝ ኑረዲ ሞት ባልሽ ታየ በሳይ እኔ ባሌ ፕራይቬሲውን ለሱ ብዬ ፕራይቬሲውን ለመጠበቅ ፈልጌ ነው እንጂ በፖስት አቅቶ ነው አለው። ግን የሰውን ፕራይቬሲ መጋፋት አልወድም እኔ። ለዛ ነው በቃ ሲፈልግ ራሱ የሰውን ፕራይቬሲ በፈለገ ሰዓት ሲወጣ ፖስታለሁ። እሺ ስለዚህ ወደ ርዕሳችን ስንመለስ ለልጅቷ እና ሪምን እንደ ድሮ የምትናደድላችሁ መስላችሁ ከሆነ እንደ አይ ዶንት ጊቭ አ ሺት ብላ አስደስታኛለች። ዶንት ጊቭ አ ሺት ቱ ኤኒዋን። የፈለግሽውን ላይፍ ኑሪ። የፈለጉትን አውጥቶ የፖስቱ ሲደክማቸው ይተውታል። ብርቅም ድንቅም አይደለም። እሺ ስለዚህ ሁሉም ይቅር አልልም ነው። ሁላችሁም ይቅር አልልም አላችሁ። ትልቅ ነው ማሪ ልንገርሽ ማለት ትልቅ ነው። ሼባ ነው ፈለግኩት ወደድኩት ምን አገባችሁ? ለምን በእንትን ሄድ በከተራ ሜዳ አይሆንም? ምን አገባችሁ? እኔ ፈለግኩት እኔ ወደድኩት። የእናንተ ጉዳይ አይደለም። ዋናው ላፍ ነው። ምንም ይሁን ማሪ እንዳሳያቸው ማይቆፍሩት ጉድጓድ የለም። ሼባ ነው እሺ እንኳን ሆነ አውቃው ማክስ ሲፈልጉ አይደለም ይላችሁ ፕሊስ አይደለም እንድትያቸው ምን አገባችሁ? ሌላም መልሴ ደግሞ ደስ የሚለኝ ምን እንደሆነ ታውቂያለሽ ማለት ምን አገባችሁ? ለምን በእንደዚህ በከዘራ የሚሄድ ሰው አይሆንም? ምን አገባችሁ? ትክክል። you don't have to explain yourself to anybody. yes እሺ አሁን ወደ ፕሮግራማችን ስንመለስ አስተያየት የምትሰጡ ሰዎች አሁን ሁላችሁም ባሌን ይቅር አልለውም ነው የምትሉት። አለቃ ሁሉም ይቅር አልልም ነው። የ10 ዓመት ባልሽ የሁለት ልጆችሽ አባት ንብረት በእህቶቹ ስም ስላፈራ በገንዘብ ስለማያግዝሽ ይቅር አትይውን? ይቅርታ እየጠየቀ ነው። ትዋለሽ አትይውን? ሁላችሁም ይቅር አትሉ? ይቅር እላለሁ የሚል ካለ ሀዩ አለች አስገባለሁ። ትከራከራላችሁ። ታንቆ ይሙት እንዴ? ታንቆ መሞትን ምን አመጣው? ለምን ታንቆ ይሞታል? የልጆችሽ አባት ነው። ታንቆ ይሙት ስትል ልጆችሽ ቢሰሙ ጥሩ አይደለም ላንቺ እላለሁ የምትል ልጅ አለች። አንዲት ልጅ እስኪ ስትሮንግ ሪዝን ካላት ትግባና ትከራከር ከሀዩ ጋር። ይቅር እላለሁ የምትለዋን ሳባት ሞዴሬተሮች እሺ የቅዱስ ሚካኤል ገብተሻል። ሀቢባዬ ሰላም ለእናንተ ይሁን ሁላችሁም። ያው እንዴት ነሽ? እግዚአብሔር እንዴት ነሽ? አለን። እኔ ለምሳሌ አሁን ከአገባሁት 11 ዓመት ኖሬ ያለው 11 ዓመት ኖሬ ያገባሁት በ13 ዓመቴ ነው። ሀቢባ በ13 ዓመት ኖሬ አግብቼው 11 ዓመት ኖሬ ያለው ግን እመቤቴ ምስክሬ ይኸውልሽ እጁ ማጸኔ ውስጥ ሊበጣጥሰው እስከሚገባ ድረስ እንግዲህ ማጸኔ ሊበጣጥሰው ባለጌ ስድ ምንድን ነው የምታወራው? እኔ እየበላሁ አይደል እንዴ? ጤነኛ ናት? ምንድን ነው የምትለው? ጤነኛ ናት? ሰላም ሀቡዬ
ሰላም እንዴት ነሽ ውዴ? ሰላም ናችሁ? አለን ማሪ። ጉድ እኮ ነው ዘንድሮ። እና ምንድነው እኔ ይቅርታ እለዋለሁ ብዬ ነው የገባሁት። እሺ ይቅርታ የምትይበትን ምክንያት አስቀምጪልን። ሀዩን አሳምኛት። ሀዩ ጌት ሬዲ። ለእያንዳንዱ ለምትለው ነገር ጥያቄዎችን አንቺ ነሽ የምትጠይቂያት። እኔ አይደለሁም አንቺን ወክዬ እኔ አወያይ ነኝ። እሺ ኦኬ። ይኸው እሺ ቀጥይ። ለምን ይቅርታ እንደምታደርጊልን ምክንያቶችሽን አቅርቢ። አንደኛ የልጆቼ አባት ነው። ይቅርታ ማድረግለት ግን አብሬው ለመኖር ሳይሆን ያው በእህቶቹ ያፈራው ሙሉ በሙሉ ደረሰ። ውዴ አብረሽ ማትኖሪ ከሆነ አንቺ ብቁ አይደለሽም ለመከራከር። ሌላ አብሮ የሚኖር ይቅር ማለትማ ሁላችንም ይቅር እንላለን። አብሮ ስለመቀጠል ነው ጉዳዩ። አብረሽ ማትቀጥይ ከሆነ ይቅርታ አድርጎ አብሮ የሚቀጥል ነው። ይቅርታ ማድረግ ያለው አብሮ የሚቀጥል ነው። ይቅርታ ብሎ አብሮ የሚቀጥል ዘጋችኝ። እሺ ይቺኛ እኔ ግን ስንት አይነት ሰው አለ ግን ጋይስ ጤነኛ ናት። ይቅር እላለሁ እያለች ነው ሀቢባ። ስሙን የሀቢባ ወታደር ይቅር እላለሁ እያለች ነው። ሰባት ነው ሀቢባ ስሙን የሀቢባ ወታደር ይቅር እላለሁ እያለች ነው። ሰባት እና እስቲ ጤናዋ ያጠራጥራል። እኔም ተጠራጠር ድንግጥ አልኩኝ። ድንጋጤ እስካሁን አለቀቀኝም። አልደነገጣችሁም? እንደዛ ስትል ምንድን ነው የምታወራው ብዬ እንዴ በ13 ዓመት ያግብቼ 11 ዓመት በትዳር ነው ብላ እኔ ይቅር እላለሁ። ይኸው ኢንቫይት አድርጌሻለሁ። ወይ ጉድ ማን ነበር ስሟ? የቅድም ማለት አቡዬ ምናምን የውስጥ መናገር የሚሆናል እኮ ላስገባት እኮ ነው። ማን ነው ስሟ? ደንግጬ ነው ንቅል አድርጌ ያባራል። ድንጋጤው እስካሁን አለቀቀኝም። የት አለች? የቅዱስ ጊዮርጊስ ነው ስሟ። ማን ነበር ስሟ? ቃላት ምረጭ እሺ ውዴ ስትናገሪ፣ ለሚዲያ የሚመጥን ቃላት ይላለች። ቪዲዮ ዙሌይካ ይቅር እላለሁ ብለሽ ነው? እሺ ማሬ ይቅር የምትይበትን ምክንያት አስቀምጪ። እሺ አንደኛ እኔ እሺ ብዬ ይቅር ብዬ እሱ ጋር ቀጥዬ ከዛ እኔም ይበቀለዋለሁ። ለበቀል ነው እንዴ? ይበቀለዋለሁ። ይቅር ብዬው ይቅር እለዋለሁ አለች። እሺ ይቅር የምትይበትን ምክንያት አስቀምጪ ትባለች። ይቅር ብዬው አብሬውንና በቀለዋለሁ። በቀል ልታስተምሪ ነው እንዴ አንቺ? የልጆችሽን አባት ለገንዘብ ብለሽ የምትበቀዩ? እሺ ስሙኒ እንዴት ነሽ? ይቅር ትይዋለሽ ባልሽን? የ10 ዓመት ባልሽን የሉለልኝ አባት ይቅር እላለሁ ብዬ ነው የገባሁት እኮ። ምክንያቱን አስቀምጪ። ኦኬ እሺ እኔ ይቅር እላለሁ ያልኩበት ምክንያት ያው በብዛት ይቅር የማንላቸው ነገሮች አሉ በህይወታችን ማለት ነው። ለምሳሌ ሲደረግብን ብዙ ነገሮች አሉ ማለት 10 ዓመት ልጅቷ ያለችው 10 ዓመት አብሬ በቆየሁበት ጊዜ አይንከባከበኝም፣ ፍቅር አይሰጠኝም ነው። ያኔ በዚህ ፍቅር በማይሰጣት ጉዳይ ላይ መወሰን የምትችለው ያኔ ነበረ። አሁን ግን ምንድነው እሷ እንትን ያለችው ነገር በንብረቱ ጉዳይ ነው። በንብረቱ ጉዳይ
በቤተሰቦቹ ስም አድርጓል እና አሁን ላይ ደግሞ ይቅርታ ጠይቋታል። ኦልሬዲ የሰው አብረው እያለች ያልተረዳውን ነገር ማንኛውም ሰው ካጠገባችን ሲርቅ ነው የዛን ሰው ጥቅሙ ነው ጉዳት ነው የምንረዳው እና አሁን ላይ ገብቶት ይቅርታ ጠይቋል። ግን አሁንም ያው ቤተሰቦቹ ከጫናው ላይ አልወረዱም፣ ከሱ ላይ አልወረዱም ነው ያለችው እና ያንን ነገር የሚተው ከሆነ እኔ ይቅር ማለድበት ምንም ምክንያት የለኝም። ምክንያቱም የ10 ዓመት ትዳር 10 ዓመት ማለት ትዳር ቀላል አይደለም። ስለዚህ እነዚህን ነገሮች የሚተው ከሆነ እኔም እያገዝኩት ይቅር እለዋለሁ እኔ እና ያሉትን ነገሮች ወደ እኔ መመለስ እንዲችል አደርገዋለሁ ማለት ነው። ሻኒውድ ሲጀምር በመጀመሪያ ደረጃ አቤት እሺ ሲጀምር በመጀመሪያ ደረጃ መጀመሪያ የሚለወጥ ቢሆን አልኩሽ እኮ 10 ዓመት እያዳመጥሽ ከነበር ማለት ነው 10 ዓመት ሙሉ መለወጥ ይችል ነበር በአንደኛ ደረጃ። ሲቀጥል አንቺ ስትርቀው ምናምን ብለሻል። ስትርቀው እኮ ይሄ ልጅ ሊያቃር መጀመሪያ አብረው እያለች ያላከበራት ያላፈቀራት ዛሬ ላይ ገንዘብ ስላላት ነው እንጂ በቃ የሱን ገንዘብ እንደማትነካ ማለት ገንዘብ እንዳላት ሲያቅ ይሄ ሰውዬ እኮ ገንዘቧን ነው ብሎ እያወራት ነው ያለው። ይቅርታ እየጠየቀ ነው ገንዘብ ስላላት ስላልሽው በሌላ ሰው እየተረዳ በይልሽ መጀመሪያ በሌላ ገንዘብማ እሱም አለው ሀብት አለው ብላሻለች። እሱ እንዳትረሽ ሀብት አለው፣ ነገር ግን እሷን እያስጠቀማት አይደለም። እቺ ልጅ ከኔ ምንም አትፈልግ። ሀብት ያለው እኮ ለራሱ ነው ለእሱ አይደለም። ምንም አትፈልግም ከኔ በቃ ገንዘብ አላት ብሎ ነው የምልሽ ያለሁት። ምንድነው ከኔ አትፈልግም፣ ለሱ ለመርዳት ብቻ ሳይሆን ከኔ አትፈልግም። ከኔ አይፈልግም ማለት እኔ ከሱ አልፈልግም ብሎ ስለሚያስብ ብቻ ነው። ገብቶሻል እንጂ ገንዘብማ አለው ባለመኪና አለው ገንዘብ እየተከራከርን ያለነው እኮ ገንዘብ ስላለው እኮ ገንዘብ ኖሮት ነገር ግን ለኔ ምንም አይነት ነገር ካላደረገልኝ ይሄ ምንድነው ነገ ለምን ለልጆቼ እንዴት ነው የሚሆነው? ይኸውልሽ አሁን እቺ ልጅ ስደት ከመውጣቷ በፊት ይሄን ሁሉ ነገር ተደርጋለች፣ ታውቃለች ገንዘብ እንዳለው ሰውየው። ግን ደግሞ እሷም ልጆቿን ስታሳድግ በነበረበት ጊዜ ወጪ ታወጣ ነበር አይደለ? ይቺ ልጅ ዛሬ ላይ ሳይሆን መወሰን 10 ዓመት ትዳር ማለት ቀላል አይደለም። ዛሬ ላይ አልነበረም ይቺ ልጅ መወሰን የነበረባት። ስደት ከመውጣቷ በፊት መወሰን ትችል ነበረ። ገባሽ አይደለ? የዛኔ አሁን ግን ለገንዘቧ ብሎ እንዳልሆነ ግራ ገባት። እቺ ልጅ መውጣት ለምን ግራ ይገባታል እንዴ? መወሰን መቻል አለባት የዛኔ። ግን አሁን ላይ ያ ነገር 10 ዓመት ሙሉ ጫና ተፈጥሮባት እየኖረች ያለችው አንቺ ብትሆኚ ዲስሪስፔክት ተደርገሽ ማለት ለልጆቼ ብላ እኮ ኖረች 10 ዓመት በቃ አይደል እንዴ? ዲስሪስፔክት ተደርገሽ ክብር አጥተሽ መኖር ማለት ለራስሽ ስታስቢው ምን ይመስልሻል? ነው እኔ ብሆን ብለን ነው እያወራን ያለ ነው ማለት እንኳን አይደለም በትዳርሽ በባለቤትሽ ድርስ ሳትከበር ይቅርና ማንም ተራ ሰው ሳያከብርሽ ሲቀር ምን አይነት ስሜት እንዲሰማሽ የሚችለው? ዲስሪስፔክት ሳይሆን ፍቅር አይሰጠኝም ነው ገባሽ? ዲስሪስፔክት ማድረግ ሰውንና ፍቅር አለመስጠት የተለያዩ ነገሮች ናቸው። ገባሽ? ለእሷ ክብር ስላልሰጣት እኮ ነው እህቶቹ ምናምን እንትን እያለ የነበረው አይደል እንዴ? ለእህቶቹ ለእሷ አክብሯት ቢሆንም አፈርቷት መፍራት ማለት ስልሽ ምንድነው መከባበር መፈራራት ነው። መከባበር መቻቻል መዋደድ ነው። በመከባበር ውስጥ ነው ሁሉም ነገር ያለው። ካልተከባበርሽ ሁሉም ነገር አይኖርም አይደል እንዴ? እኮ እኔ የምልሽ ያለሁት ኦኬ እኔ የምልሽ ያለሁት ይሄ ሰው ገንዘብ አለው አሁንም ገንዘብ ብሎ አይደለም የመጣው። ስለዚህ ሳያከብራት ቀረ። እኔ ስለ ገንዘብ ብሎ ነው የመጣው ያልኩሽ እኮ ምክንያቱም ነገርኩሽ። ለገንዘብ ማለት ነው እሷ ከሱ ምንም አትፈልግም የሚለው ነው። ገንዘቧን ፈልጎ ነው የመጣው እኮ ነው ያልሽው አይደል? እኔ ከሱ ምንም አልፈልግም አይደለም ገንዘብ ስላላት በቃ ከኔ ምንም አትፈልግም ብሎ ስላለ ነው። በዋናነት እኔ እያልኩሽ ያለሁት ምንድነው ይሄ ልጅ ሳያከብረኝ ሳይወደኝ ቤተሰብ በቃ ማለት ቤተሰቦቹ ከቤተሰቦቹ ጋር አልወደደሽም እኮ አላከበረሽም እኮ አንቺሽ ትቶ አንዴ ልመርቅ። ዓለም ሰላም ይሁን።
ሰላም ለዓለም እንዴ የኔ ፍቅር ያው ሳይመን ፀጉሩን ተሰርቶ አይታችሁታል። show them your hair they didn't see your hair ቅድም ገላውን ታጥቦ ጎፈሬ ነው ያያችሁት። አሁን ደግሞ ተሰራ you look so handsome man ምን በተት ነው ዌልካም ዓለም ሰላም ይሁን። ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ጤና ደስታ መልካም ነገር ሁሉ ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ማራቸው። ኢናፍ ኖ ኖ ወይኔ bring my water bottle from my room fast run እጄ ነበር ለትንሽ bring me my water በዚህ ፍቅር መውለድ ደጉ thank you so much የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ድረስላቸው። በየሀገሩ በየእስር ቤቱ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ በሰላም ለሀገራቸው ለቤተሰባቸው ያብቃቸው። እርጉዞችን ፈጣሪ በሰላም ይገላግላቸው። ልጆች የምትፈልጉ ፈጣሪ የተባረኩ ልጆች ጤነኛ ልጆችን ይስጣችሁ። ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን፣ ልጆቻችንን ያሳድግልን፣ ቁም ነገራቸውን ያሳየን ባይናቸው። አሜን። ኦኬ ምን ቀረ ያልተለመነ። ኦኬ ስለዚህ ማንን አሳመነ? ነው ገና አልጨረስንም። አሁን ያለ መከራከሪያዎችን ጠንከር ያሉ በራሴ ቆም የጸናሁት እስካሁን ያመንኩበት ነገር የለም። ማለት ባልሽን ይቅር የምትይበት ምክንያት ምንድን ነው? ሳያከብርሽ ፍቅር ሳይሰጥሽ ገንዘብ 10 ዓመት ሙሉ አብራችሁ ስትኖሩ ያፈራውን ንብረት ሁሉ በእህቶቹ እያደረገ አንቺ የቤት ኪራይ እየከፈልሽ አንቺ አስቤዛ እያደረግሽ ምንድን ነው ይቅር የምትይበት ምክንያት? ትልቁ ምክንያትሽ ምንድን ነው? ኦኬ ይኸውልሽ አቡዬ ምን እንዳልተቀያለሽ አሁን እኔ በህይወቴ ለራሴ ይቅር ማልላቸው መስፈርቶች አሉ። ገባሽ? ለምሳሌ ባሌ እኔን ትቶ ሌላ ሴት ጋር ሄዶ ቢመጣ ይቅር አልለውም። ገባሽ አይደለ? እና በህይወቴ ይቅር የምላቸው ነገሮች አሉኝ፣ ይቅር ማልላቸው ነገሮች አሉኝ። እቺ ሰው አሁን 10 ዓመት ሙሉ አሁን ድጋሚ ይቅርታ አድርገሽለትም ያው አሁንም እንደገና በቤተሰቦቹ ስም ንብረቱ የሚያረኩን አንቺ ችግር የለብሽም በእኔ ንብረት እንኖራለን ነው? ኖ አይደለም፣ ነው እንደዛ አይደለም። አሁን ድጋሚ ማለት አሁን እኛ ያሁኑን ነው ማሰብ ያለብን። ገባሽ አይደል? እቺ ልጅ አሁን ያለችበትን ነገር ነው አምጥታ እየነገረችን ያለ ነው እንጂ ወደ ሌላ ማንንም ይቅር መባባል እኮ ግድ ነው። ማንኛውም ሰው ይቅር መባባል አለበት በምንም አይነት ሁኔታ ውስጥ። እንዳልሽው ኦፍኮርስ ቺት አድርጎ ማን ይቅር አንለውም። ይሄ በቃ ጭራሽ አከራካሪ ውስጥ አድርገው አላድርገውም የምትይው ነገር አይደለም። ሀሳብ የምትሰጭበትም የሆነ ምንድን ነው የሚባለው ጊዜ የምትሰጪውም ነገር አይደለም። በቃ አለቀ፣ ይቆረጣል ሲሆን። ነገር ግን በእንደዚህ አይነት ጉዳይ ሲሆን እቺ ልጅ ወይ ምን አልሽኝ? አይሻ አውሪና እኔ አንዴ የራሴን ሀሳብ ማውራት ፈልጋለሁ። እና እያልኩሽ ያሉት ምንድነው ይሄ የማትደራደሪበት ጉዳይ ነው። ነገር ግን ይሄንን የታገሰችው 10 ዓመት ሙሉ 2 ልጆችን ወልዳ ምናምን ከዛ አረብ ሀገር ሄዳ አሁን ምናልባት ነገሮች የሆነ ሲከፋፈቱላት ጭንቅላቷ ቁጭ ብላ ስታስበው ምናምን እዚህ ድረስ የጠበቀችው ይሄ ይቅርታ የሚያሰጥ በቃ ይቅርታ እንደማንኛውም ሰው እንደማንኛውም ነገር ይቅርታ ለመጠየቅ ነው። ነገር ግን ይሄ አንቺ ካወዳደርሽው ርዕስ ጋር በጭራሽ አይገናኝም። እሱ የምትቆርጪው ነገር ነው ከአንዳንድ። እቺ ግን 10 ዓመት ሙሉ ታግሳ የቆየችው ለልጆቿ ስትል ነው። በሚል ነው
ኦኬ እሺ፣ አንዴ ታሪኩ ልድገምላቸው እና ስሙኒ ደግሞ ታወሪያለሽ። ታሪኩ ምንድን ነው? አሁን ለገባችሁ አንዲት እህቴ ቴሌግራም ይቅርታ ሀቡ ግን ወጥቼ ልግባ። ቪዲዮዎች ቀጥ እያደረግኝ ነው እያየሁሽ አይደለም። አንቺ ድምፅ ብቻ ነው በስነ ስርዓት የሚሰራ። ኦኬ ኦኬ ዩ ፎርጌት አሶች እኮኔም ደጋግሜ የሚያልኳቸው ያለው ልጆቹን አትርሱ። የሁለት ልጆች እናትና አባት ናቸው። ሁለት ልጆች አሉ መሀል ላይ አትርሷቸው እያልኩ ነው። ሰው ምንድን ነው አንዲት እህቴ በቴሌግራም ቮይስ ውረጂ ማሪ፣ ማን ያዘሽ? ወርደሽ ተመልሰሽ ግቢ። ሉጣላሽ አታቂበትም መውጣት እና ታሪኩ ልጅቷ 10 ዓመት የ10 ዓመት ትዳር አላት። በ10 ዓመት ትዳር ውስጥ ሁለት ልጆችን አፍርታለች። እናም እሷም ስራ አላት። እሷ በምትሰራው ስራ ነው አስቤዛ የምታደርገው፣ ላይፋቸው የሚኖሩት ቤት ውስጥ። የባል ገንዘብ የለም ቤት ውስጥ አይመጣም። ምንድነው ንብረት የሚያፈራው በእህቶቹ ስም ነው። ሱቅ ምናምን በእህቶቹ ስም። ገንዘቡን ሰጥቶ ለቤተሰቦቹ ነው የሚሰጠው። እሷ ብቻ ናት ቤቱ የምታስተዳድረው። እና ይሄ ነገር መረራት። በቃኝ ብላ ጥላ ወጣች። ስትወጣ በሽማግሌ በዘመድ አዝማድ ይቅርታ ጠይቆ ይቅርታውን ተቀብላ ተመለሰች ወደ ትዳሯ። ከዛ ከተመለሰች በኋላ አሁን ይለወጣል፣ ይቅርታ ጠይቋል፣ ተጸጽቶ አመነ። በእህቶቹ ስም ያለው ንብረት የራሱ መሆኑን አመነ። ይቅርታ ጠየቀ። ሁለተኛ እንደማይለምደው ቃል ገባ። ግን ይቅርታውን ተቀብላ ወደ ትዳሯ ከተመለሰች በኋላ አሁንም ታጥቦ ጭቃ ዘሴም ሺት ጠብሲል ስደፍን እሷ ብቻ ልፋት። እዛ በቃኝ ብላ ምርር ብላት አረብ ሀገር መጣች። ሁለት ልጆቿን ለሱ ትታ እና አሁን ላይ ይቅርታ እየጠየቀ ነው። ይቅርታ ላድርግለት ወይስ አላድርግለት? ቤተሰቦቼ ደግሞ ይቅርታ አድርገሽ እሱ ጋር ብትመለሺ እኛን እንዳታይ እኛ ጋር እንዳትመጭ ብለዋታል። እና ምን ታደርግ? ጨነቃት። ስለዚህ እናንተ ብትሆኑ በእኔ ቦታ ይቅርታ ታደርጉለታላችሁ? የምን ላድርግ ነው ያለችው። 10 ዓመት 5 ያፈራቸው ንብረት የላትም። እንዳለ አንድ በስሙ 5 ሳንቲም እንዳለ በእህቶቹ ስም ነው። ሰውየው በቤተሰቦቹ ቁጥጥር ውስጥ ነው። በእህቶቹ እና በእናቱ በቤተሰቡ ሰርቶ ለእነሱ ነው። እና ምን ላድርግ ብላለች እህታችን ሀዩ። በፍጹም ይቅርታ አላደረገለትም። ቮይሱ ላይ እንደውም ምን አለች? ፍቅር አይሰጠኝም አያከብረኝም ብላለች። ፍቅር አይሰጣትም አያከብራትም። ገንዘብ ደግሞ በእህቶቹ ስም ነው የሚያስቀምጠው። ስለዚህ ለዚህ ሲባል ይቅርታ ታደርጋላችሁ አታደርጉም? እሺ ስሙን የት ሄደች? ስሙን ተሸነፍሽ ወይስ ትገቢያለሽ? እጅ ሰጠች ስሙኒ። ስሙን ተሸንፋ ወርዳለች። እጅ ሰጣ። ግን ሳታምኑ ይኸውላችሁ፣ ስትሸነፉ ሳታምኑ አትወረዱ። እንደ በቀደሟ ልጅ እኔ ተከራክሬ እንዳሳመንኳል አሳምነሽኛል አመሰግናለሁ ብላችሁ ነው መውረድ ያለባችሁ። ዘመን አይሆንም። እሺ ይቅርታ የሚያደርግለትና አብሮ የሚቀጥል ካለ ገብቶ ከሀዩ ጋር መከራከር ይችላል። እሷ ይቅርታ አላደረግም። so why is she even with him? respect comes first. ያ ይለወጣል ብላ ከዛሬ ነገ ተስፋ አድርጋ እየጠበቀች ነው 10 ዓመት ያቃጠለችው። ግን አትሊስት በ10 ዓመት ውስጥ ሁለት ልጆችን አፍርታለች። አይቆጫትም። ልጅን የሚያህል ነገር አፍርታለች። እኔ ይቅርታ አደርጋለሁ እያለች ነው። መኪን ሳቧት። ስትሮንግ መከራከሪያ ሊኖርሽ ይገባል። ለምንድን ነው ይቅርታ የምታደርጊው? ዝም ብለሽ መተሽ እንደሌሎቹ የልጆች አባት ስለሆነ ብቻ እንዳትዪ። what should be your answer when the kid asked you if you give him a chance or not? ሀያት ጥያቄ፣ ልጆችሽ እድል ለአባታችን እድል ሰተሽው ነበር ወይ ብለው ሲጠይቁሽ ምን ትመልሻለሽ? አዎ እቺ ልጅ አዎ ሰጥቼዋለሁ። አንደኛ አይተዋለች እኮ አመታትን አይተዋለች። ከዛም ደግሞ ይቅርታ አድርጋለት ስታየው መልሶ ያው ነው ታጥቦ ጭቃ ነው የሆነባት አይደል?
ይሄንን አስረዳቸዋለሁ በእድሜያቸው ልክ ማለት ነው መረዳት በሚችሉበት ሁኔታ ልክ አስረዳቸዋለሁ። እኔ አልተሸነፍኩም ኔቴ ነው ብላ ተመልሳ መጣች። እሺ ስሙኒ ይቅር የምትይበትን ምክንያት በደንብ አብራርተሽ አስረጅን አሳምኝን። ይሄ ኔትወርክ ነው ይቅርታ በል። እሺ አሳምኝን። ኦኬ ምንድነው እኔ ያልኩ ያለሁት ይቅርታ ማላደርግበት ምክንያት እኔ ለልጆች ለምናምን ሳይሆን ለምሳሌ አሁን በትዳር ውስጥ 10 ዓመት መቆየት ማለት ትንሽ ነገር አይደለም ማለት ይሄ ሰው ሌላ ቅድም ለነገርኩሽ ይቅርታ ማደርግለት ነገር አለ ማላደርግባቸው ነገሮች አሉ። ይሄ የራሴ ማሪ ሄድፎንሽን ንቀዩና ትንሽ ጮክ በይ። አይሰማም? እንትን እሺ እያለ ነው ሄድፎንሽ። ኦኬ አሁንስ አሁን ኦኬ ነው። ኔትወርክ ኦኬ ይሰማል አብዬ? አዎ ይሰማል አሁን። እሺ እና ይቅርታ አደርጋለሁ ያልኩበት ምክንያት ቅድም እንደተናገርኩት እኔ ማለት ያው እኔ ከራሴ እንትን ስነግርሽ አቡዬ የአባቴን ገዳይ ይቅርታ አድርጌለት አብሬ እየኖርኩ ያለው ሰው ነኝ የእውነት ስነግርሽ ማለት ነው። እና እኔ በትዳሬ ላይ ይሄን ያህል 10 ዓመት ቆይቼ የአባቴን ገዳይ የአባቴን ገዳይ ይቅርታ ጠይቆ ይቅርታ ብለነው አብረን እየኖረን ያለን ሰው ነን ማለት ሳይታሰር ሳይታሰር ስልሽ በፊት ስለሆነ እኔ በእርግጥ ገና ልጅ ነኝ ግን ያው ታሪኩን ሰማው። ግን አብረሽ እየኖርሽ ማለት አግብተሽ ነው? ኖ በትዳር ሳይሆን ያው የአንድ አካባቢ ሰዎች ነን ጎረቤታችን ነን ለበዓል እንደማንኛውም ሰው እንጠራራለን። ግን ሰውየው በጣም ይጸጸታል ስቲል ነው ማለት ነው። በፊት ነው አባቴ ሞተው ግን እኛ አሁን ካደግን በኋላ ነው ታሪኩን የሰማነው። እና እንደዚህም አይነት ነገር አለ። እኔ አሁን ለባለቤት ይቅርታ ማድረግባቸው ነገሮች አሉ፣ ይቅርታ ማላደርግለት ነገሮች አሉ። ገባሽ? ይሄ ሰው 10 ዓመት ሙሉ ኦኬ በድሏታል። ዲስሪስፔክት ማለት ይሄን ያህል ዲስሪስፔክት ያደርጋትን ነገር ልጅቷ አልተናገረችም። ገባሽ አይደለ? ለምሳሌ ፍቅር አይሰጠኝም ነው ኦኬ። አሁን ላይ ግን ተጸጽቶ ይቅርታ ጠይቋታል አይደለ? የሚለወጥበት ነገር ካለ ለዚህ ሰው ቻንስ ይሰጣል። ይቺ ሴት መወሰን በፊት ነበረባት። 10 ዓመት ሙሉ ጊዜ ማቃጠል ማለት ይቅርታ የማይደረግ ነገር ከሆነ የዛኔ መወሰን ነበረባት። አሁን ግን ተጸጽቶ ይቅርታ ካረገ ይቅርታ ከጠየቃት እነዛን ንብረቶች ወደ ራሷ ስም ያዞር ከሆነ ኢቭን ማመኑ በራሱ ትልቅ ነገር ነው። ለምሳሌ መካድ ይችል ነበር እነዚህ ንብረቶች የኔ አይደሉም ብሎ በእህቶቼ ስም ያሉት የኔ አይደለም ብሎ መካድ ይችል ነበር። ግን አልካዳትም። አምኖ ጥፋተኛ ነኝ ብሎ ይቅርታ ጠይቋታል። ስለዚህ እንደ አንድ ሴት ትዳሯን እንደምታድን ሴት እኔ ትዳሬን ለማዳን ልጆቼን ለማሳደግ ግን ደግሞ ልጆቼን ለማሳደግ ስልሽ ግዴታ ልጆቼ አስረውኛል ማለት አይደለም። በልጅ ቆዳ የሚቀበር የለም። በቃ ልጆቼ እኔ ስኖር ነው ልጆቼ የሚኖሩት። እኔ ከሞትኩኝ ልጆቼ ምንም በቃ እኔ ጤና ስሆን ነው። ግን ምንድነው እኔ በቃ ትዳሬን ለማዳን ስል ምንም ይሄን ያህል የተበደልኩት ነገር ከሌለ ባሌ ካልማገጠብኝ ምን ካላለ አሁን ተጸጽቶ የሚለወጥ ከሆነ ይቅርታ አድርጌለት የወደፊቱን እንዲለወጥ አድርጓለሁ። ወደፊትስ እንዳትሉኝ፣ ምክንያቱም እቺ ልጅ እየነገረችን ያለችው ያለፈውንና የዛሬውን የወደፊቱን ማናችንም አናውቅም። ስለዚህ ዛሬ ላይ ግን እንደ አንድ ባለ ትዳር ሴት ትዳሬን ለማዳን ስል ይቅርታ አድርግለታለሁ ማለት ነው። ኦኬ። ስለዚህ ላንቺ ለማዳን ስትይ ይቅርታ ታደርጊ ፍቅር አለመስጠት፣ ዲስሪስፔክት መደረግ እና የገንዘቡ ጉዳይ ኢምፖርታንት አይደለም። ላንቺ በትዳርሽ ላይ ኢምፖርታንቱ ነገር ዋናው ነገር አይማግጥ እንጂ ካልማገጠ እቤት ሲገባ ቢገላምጠኝ ሰድበኝ ፍቅር ባይሰጠኝ ዋናው ሌላ ሴት ጋር አይሄድ ነው አይደለም ሀቡዬ። እኔ እያልኩሽ ያለሁት እንደዛ ሳይሆን ለምሳሌ አሁን ይሄንን ጥያቄ ነበረች ገባሻ? እኔ ተከራካሪ አካል ዝምተኛ የሆነ እኮ እኔ ልጠይቅ በነገርሽ ላይ ይሄንን ጥያቄ ነበር ጠይቄ ነበር። አንቺ ስለአወራሽ ስለሆነ ጠጣልኩ ነው እኔ ዲስሪስፔክት ደረግ የኔን ጥያቄ ነበረው እሱ ነው። ሲቀጥል ማለት ነው አንቺ ከአባቴ ገዳይ ጋር ምናምን ብለሻል እና በሱ ርዕስ ማውራት ፈልጌ ሳይሆን ምሳሌ ስለሰጠሽ እኔ ምሳሌ ልሰጥልሽ ስለፈለኩኝ ነው። እሱ ቅድም ሀቡም ስትገልጸው ነበረ የሆነ ሰው በሆነ አጋጣሚ
የሆነ ወንጀል ሲሰራና ይጸጸታል። ይቅርታ ነው እሱ በቃ ተሳስቶ ይሆናል ያ ሰው እንደዛ ያደረገው። ኦኬ ይቅርታ አድርገሽለት እየኖርሽ ነው። ነገር ግን ይሄ 10 ዓመት ሙሉ አንዴም ይቅርታ ጠይቋት ማለት አንዴ ብላ ነገረችን ለኛ፣ ሌላም ጊዜ በተደጋጋሚ ይቅርታ እየጠየቃት ሊሆን ይችላል አናቅም። በተደጋጋሚ ይቅርታውን ተቀብላ እች ልጅ 10 ዓመት ሙሉ አብራ ሆናለች። 10 ወደ 11 እየሄድን ነው። ወደ 11 እየሄድን እኔ ይቅርታ አድርጌለት እየኖርኩኝ ሳለ አሁንም አላቆመም። በእነሱ ስር ማድረጉን የገንዘቡን ሁኔታ አልቆመም። መጨረሻ ላይ በደንብ አዳምጠሽ ከሆነ አሁንም ድረስ ሁለተኛው ቮይስ ላይ ማለት ነው አላቆመም ብላለች። መጨረሻው ቮይስ ላይ ማለት ነው። ሲቀጥል ምን አይነት ማለት ምን ይሄ ሴትነታችንን ራሳችን በራሳችን ካላከበርን ማን ሊያከብርልን ነው? ይሄ ከሴትነት መከባበር ጋር አይመጣም። እሱ ትላንትና 10 ዓመት ነበር ገባሽ? አላከበራትም። እቺ ሴት ጥላው ስትሄድ ብለሽ እየኖርሽ ከሆነ ሴትነትሽን ትረሻለሽ። ምክንያቱም በቃ ለትዳርሽ ነው የምትኖሪው፣ ገብቶሻል እንጂ ለራስሽ አይደለም። ምክንያቱም ይሄ ሰውዬ እኮ ሰው ይፋቀራል፣ ይጋባል፣ ወይ ደግሞ በቤተሰብ ይጋባል። አዎ ታሪኩ ላይ ሲጀመር ልጅቷ በደንብ ማብራራት አልነገረችም። ይመጣል አይመጣም፣ ግን 10 ዓመት ሙሉ ያላከበራት 10 ዓመት ሙሉ ያላፈቀራት ወንድ ዛሬ ላይ ተነስቶ ከዚህ በኋላ ሊያፈቅራት አይችልም፣ ከዚህ በኋላ ሊያከብራት አይችልም። ገባሽ? ተረድተሽኛል? ማለት አላፈቀረኝም ምናምን አላለችኝም። ፍቅር አይሰጠኝ ማለት ብላለች። ፍቅር አይሰጠኝም አዳምጪ በደንብ። አፍቅሯት መሰለኝ የገባች። አላፈቀራትም። ፍቅር አይሰጠኝም ማለት አላፈቀራትም። እንዴት ተረድተኝ? ፍቅር አይሰጠኝም ማለት አላፈቀራትም። በዱሲያ እየሰማሽኝ ነው? አላፈቀራትም። ፍቅር አይሰጠኝም ማለት አላፈቀራትም። በቃ ኦልሬዲ ፍቅር አልሰጣትም፣ አላፈቀራትም፣ አላከበራትም። ቢያከብራት ኖሮ ከቤተሰቦቹ ከእሷ የሚያሸሸው ነገር አይኖርም። በቃ እኮ ትዳር ከያዝሽ በኋላ ትጠማመሪያለሽ፣ ትመካከሪያለሽ። ተመካክረሽ ነው ምንም ነገር የምታደርጊው። በቃ ቤተሰብ መርዳት ወንድ ልጅ ካገባ በኋላ ቤተሰቡን መርዳት ማቆም የለበትም፣ መርዳት አለበት። የእሱንም አይደለም የእሷንም ቤተሰብ ጭምር እርዳታ የሚያስፈልጋቸው ከሆነ መርዳት አለበት። ነገር ግን ከሚስቱ ጋር ከባለቤቱ ጋር ተረዳርቶ ተመካክሮ ነው መሆን ያለበት። አይደለም እንዴ? ተመካክሮ ነው መሆን ያለበት። ማለት ምን ታመጫለሽ? ምንም አታመጣም። እሷ በቃ የቤት ቅምጥ ናት። በቃ ተቀማጭ እንደ ዕቃ ተቀምጣለች። ይሄን አድርጊ ትባላለች፣ ታደርጋለች፣ አለቀ። እንደዛ እኮ ነው እያሰብሽ ያለሽ። በቃ ትቀመጣለች። ትዳሬን እኖራለሁ፣ ቤቴን አኖራለሁ። ከዛ ውጭ ግን ለሚመጣው ለእኔ ክብር አልጨነቅም አይነት ነገር እኮ ነው ያንቺ ንግግር። ክብር አልጨነቅም። አንዴ ላውራ። የስ ሰላም ሁላችሁንም። እግዚአብሔር ይመስገን። ሀቡዬ ስላየሁሽ ደስ ብሎኛል። እኔ ይቅርታ አላደርግለትም። ይቅርታ አድርጉልኝና ማለት ነው። ቢካዝ አንደኛ ነገር ማለት ነው ባልና ሚስት አንድ ነው። እንዴት ነው ይሄ ሰው ተደብቆ እህቶቹ ጋር ንብረት የሚያፈራው? አንድ ቀን እንደሚለያት ያውቃል። አንድ ቀን ኢቭን ደግሞ በጣም ያናደደኝ ምን እንደሆነ ለልጆቹ አያስብም ማለት ነው። እሱ አያድርገበትና አንድ ነገር ቢሆን እነዚህ ሰዎች እኮ 5 ሳንቲም የላቸውም ልጆቹ። ለምን የሚቀመጠው ገንዘብ እህቶቹ ጋር ነው። ልጆቹንም አይወድም። በነገራችን ላይ እሷን ብቻ ሳይሆን አይወዳትም። አንድ ሰው ሲወድሽ ያከብርሻል። አስቢ እስኪ አንቺ ስራ የሚያሰራሽ ሰው ተይው፣ ብር ደሞዝ የሚከፍልሽ ሰው ምግብ አቅርበሽልሽ ከዚህ ስታስጠይብልሽ ዲስሪስፔክት። ይሄ ነው ቤት ውስጥ በጣም ከበሽታ የባሰ በሽታ ቤትሽ ውስጥ አብሮሽ የሚኖር ሰው ሳያከብርሽ ሲቀር ነው። ቢካዝ ኮንፊደንስሽን ይወስደዋል። በቃ እኔ ብቁ አይደለሁም ማለት ትጀምሪያለሽ። ራስሽን ታሳንሻለሽ። ለምን? አብሮሽ የሚተኛው ሰውዬ እያከበረሽ አይደለም። እንዴት ነው ለእንደዚህ አይነት ሰው ይቅር የሚደረገው እንዴ? የመከራከሪያ ሀሳብ ለመፍጠር ነው እንጂ እኔም አላደርግም። ይሄ ላለመሸነፍ ነው። እንደዚህ እንዳታረጉ፣ ይሄ ማስመሰል ነው። ያላመናችሁበትን ነገር ለመንገስት ገብታችሁ እንዳትናገሩ፣ ይሄ ማስመሰል ነው። ኦኬ። እና በፍጹም እንደዚህ እንዳታደርጉ። ስሙኒ፣ ሁለተኛ እንደዚህ እንዳታደርጉ። አሳምናችሁኛል። አመሰግናለሁ። የአባቴን ገዳይ ይቅርታ አድርጌለት አብሬ እየኖርኩ ነው አላልሽም? ስለዚህ ከልብሽ ነበር፣ እውነት ነበር። የአባቷ ገዳይ እኮ በክብር እያያቸው ሊሆን ይችላል ተጸጽቶ። ይሄ ባልየው እኮ አያከብራትም። ሚስቱን የማያከብር ሰው እኔ ይቅርታ አድርጊልኝ። ልጅሽ እኮ እኛ ከእናትና ከአባቶቻችን የሆነ ፐርሰንት ይዘን ተቀብጠናል አይደለ? ትዳር ላይ ስንገባ እኮ የእናቴን ነው። እኔ እንደ እናቴ አይነት ሚስት መሆን ነው የምፈልገው። ገብቶሻል?
ምቀበላት ነገር አለ። ልጆቹ አሁን አስቢው በቃ ውሸታም ድብቅ ልጆች እያሳደገ ነው ይሄ ሰውዬ ማለት ነው። ቢካዝ ከሚስቱ ተደብቆ ልጁ ሲያድግ ለሚስቱ ክብር የሌለው ሚስቱን የሚሰድብ የማያከብር ነው። ኢቭን ለአቅመ ምናምን ሲደርሱ ልጆቹ እናታቸውን የማያከብሩ እንኳን ሚስታቸውንና እኔ በፍጹም ይቅርታ አድርጉልኝና ይቅራል ነው። እንደውም ያለው ሀቡዬ እያለች ነው። ያ በቃ የሚከራከር ከሌለ ዱረት ኦልሬዲ ሁሉም አምኗል። ኦኬ አመሰግናለሁ። አምኗል እና ከባድ ነው በጣም ያው እኛ እንወስንልሽም፣ ግን ያው እኛ ብንሆን ይቅር አንልም። ምክንያቱም ፍቅር አይሰጥሽም፣ ፍቅር አይሰጥሽም፣ ክብር አይሰጥሽም፣ እምነት አይሰጥሽም ስለማያምንሽ ነው። እና ትዳር ላይ ደግሞ ፍቅር፣ እምነት፣ መከባበር የመጀመሪያው ነገር መከባበር ነው። ከዛ መተማመን ነው። ከዛ ፍቅር ይቀጥላል። ካላመነኝ፣ ፍቅር ካልሰጠኝ፣ ካላከበረኝ እኔ ምን አደርጋለሁ? እዛ ቤት ምንድን ነኝ እኔ? እኔ በበኩሌ ይቅራል። ከእንደዚህ አይነት ነገር ጋር አብሬ መቀጠል ህይወቴን አልችልም። እኔ ቢሆን ይሆናል። እናመሰግናለን። ወደ አዲሱ ታሪክ እንገባለን። እኛም እናመሰግናለን። ሻው በጣም እናመሰግናለን ሀዩ። እሺ ወደ አዲሱ እንሂድ። ሶስተኛ ታሪክ ይነበብ። የመጀመሪያ ታሪክ ምን ነበር? አዎ በሳውዲ ባህር ላይ የማገጠው አንደኛ የማገጠው፣ ሁለተኛ ደግሞ የእምነቱ፣ አሁን ደግሞ ሶስተኛው ታሪክ ምን ይሆን? እሺ እንሄዳለን ወደ ሶስተኛው ታሪክ። ቤተሰብ ፎሎ እያደረጋችሁ ዶክተር ሀቢባን እና አሜንን ፎሎ አድርጓቸው፣ ፎሎ አድርጓቸው። እንትኑ እኔ ኧረ ታሪክ አለኝ ነው እንትን ሜምበር ሁኑ። ሜምበሩ ኤክስፓየርድ ሊያደርግ ነው ቤተሰብ ሳይሞላ። ሌትስ ጎ ሌትስ ጎ ሌትስ ጎ። ሳይሞላ ኤክስፓየርድ ሊያደርግ ነው ቤተሰብ። እንሂድ መጀመሪያ ቆይ እንሙላ። እንሙላው። ሜምበር ሁኑ። ከስሜ ጎን ያለው ልብ ቅርጽ በመንካት ሜምበር ሁኑ። እንትን ሊል ነው በጣጣስ አይነችውስ ስቤት ነበረ። አይ ቲንክ አፈረች መሰለኝ ወጣች። አይ ዶንት ኖ ኔትወርክ ይሁን አፍራ ይሁን እውነቱን ለመናገር ማወቅ አልቻልኩም። አንዲት ልጅ እኔ ታሪክ አለኝ እያለች ነው ያስገባት ወይስ ከቴሌግራም ላይ የተላከልን እንመስማ። መጀመሪያ ሜምበሩን እንሙላው። ሜምበሩን እንሙላ። ሁላችሁም ሜምበር ሁኑ። ለምን ደግሞ አይታየኝ ስማቸው? ቴንክ ዩ ሂዊ፣ ቴንክ ዩ ሰብለ። ሌትስ ጎ ፋሚሊ፣ ሌትስ ጎ ሜምበር። ከስሜ ጎን ያለው ልብ ቅርጽ መንካት። ቴንክ ዩ ኑኑ። ኖ ፍላወር ነው። አያችሁ 1000 ሆነ። አሁን ከስሜ ጎን ያለው ልብ ቅርጽ ለእናንተ አይታያችሁም? ቁጥሩ ሜምበር ፕሮፋይሌን ስትነኩት ይታያችኋል። 1000 ሆነ። ነገ ይቀንሳል ሁላችሁም ካላረጋችሁ። ግሉ ሳረግበት ሊፕስቲኩ እንትን አለ። እሺ ሌትስ ጎ። ቴንክ ዩ ሀያት፣ ቴንክ ዩ ዋቢ፣ ቴንክ ዩ አይኑኔ። ሪች ኢትዮጵያን ሰብስክራይብ ፎር ዘ ፈርስት ታይም ቴንክ ዩ ሶ ማች። ሰብስክራይብ አርጉ፣ ሰብስክራይብ አርጉ። የምችሉ ጋብዙልኝ ሰብስክሪፕሽን። ሀኒ የት ጠፋች ዛሬ? በሰላም ነው? ደህና ናት? ሌትስ ጎ ፋሚሊ። ኦኬ ቴንክ ዩ ሃይሚ። እንሂድ እንሂድ። እስከዛ ታሪኩን ላዘጋጀው።
ቮይስ ነው አሁንም። እኔ ጽሁፍ ሲሆን ደስ ይለኛል፣ ማንበብ እወዳለሁ፣ ግን ቮይስ ነው። ከቻላችሁ ታሪካችሁ ስትልኩ በጽሁፍ ላኩ፣ ካልቻላችሁ በቮይስ ችግር የለውም። በጽሁፍ ፕሪፈር አደርጋለሁ። ሌትስ ጎ። ቴሌግራም ላይ ልንገርሽ፣ እዚሁ መናገር ትችያለሽ ከፈለግሽ። የሰው ታሪክ ግን አይቻልም። እሺ የራስሽ። እሺ ሜምበር ሁኑ። በኢትዮጵያ ነው እንዴ 2 ሰዓት በጣም የሚወጣ? አዎ በኢትዮጵያ። ሌትስ ጎ። ቴንኪዩ ኑኑ፣ የልጄ ስም ነው ስምሽ። ቴንኪዩ ሪች ኢትዮጵያ። ሌትስ ጎ። ስንት ቀረን ቤተሰብ? ስንት ቀረን? 203 ደርሰናል ቤተሰብ። 47 ሰው ብቻ ነው የቀረን። 47 ሰዎች። አንዳንድ ኮይን ነው። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ። 47 ሰዎች። ሌትስ ጎ። ዱራኑ ቴንኪዩ። እኔ ትናንትና ዱራኑ ሜምበር ስትሆን የህድ በስቶኝ ዱራኑ የሚላለ ስል፣ ኧረ እሱ ዱራኑ አይደለም፣ የኦሮምኛ ዘፈን ነው። እሺ ሌትስ ጎ ሜምበር። ቴንኪዩ ሚሹ፣ ቴንኪዩ ፍሬ ህይወት ነኝ። ቴንኪዩ ፋኖነት፣ ቴንኪዩ ዚነት። ሌትስ ጎ። ቴንኪዩ ሙስጠፋ። 80% ደረሰ። ዩሲ ልድሙና ነው። ዩሲ ይዊካል። የአቢባ ቤተሰቦች ይችላሉ። የአቢባ ቤተሰቦች ይችላሉ። እንችላለን። ሀቢባ ፋሚሊ ይችላሉ። ሰብስክሪፕሽን ላይ ያለውን ላርግላ እንዴ? ራሴ በራሴ መኮመት አልችልም ማለት ነው። በአሜን መኮመት ይችላል። በእንትን በዶክተር ሀቢባ መኮመታለሁ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ሌትስ ጎ። ትችላላችሁ። ታብታብ አድርጉ። ታብታብ ሜምበሩን እንሙላው ቤተሰብ። ታብታቡን 300 ሺህ ያስገቡት። ከዛ ታሪኩን አሰማችኋለሁ። 216 ደርሰናል። ትንሽ ነው የቀረን ልንሞላ። 250 ነው ታርጌታችን። ትንሽ ነው የቀረን። ሌትስ ጎ። ሁሉም በኮመንት ቢዚ ነው። ኮመንቱን ስዘጋው ታፕታፕ ታደርጋላችሁ። ይሄ ሰብስክሪፕሽን ስቲከር በጣም ኮመንት ስለሚያሳምር ሁሉም ቢዚ ነው። የኮመንቱ ዘጋውት። ሁላችሁም ታፕታፕ አድርጉ። ታፕታፕ 300 ሺህ ይግባ። ሜምበሩ 250 ይግባና ታሪኩን ከፍተዋለሁ። ሌትስ ጎ። ውይይታችንን እንጀምራለን። ቴንኪዩ ዞ፣ ቴንኪዩ ሚሹ። ሌትስ ጎ። ሜምበር ሁኑ። 218 ደርሰናል። ስንት ነው የቀረን? 32 ሰው ነው የቀረን ቤተሰብ። 32 ሰዎች። ከስሜ ጎን ያለው ቆንጂት ቴንኪዩ። ከስሜ ጎን ያለው ልብ ቅርጽ በመንካት ሜምበር ሁኑ። ልብ ቅርጿን በመንካት ሌትስ ጎ። ሌትስ ጎ። ሜምበር ያልሆነ ሰው ሜምበር ይሁን። አንድ ሰው በቀን አንዴ ነው ሜምበር መሆን የሚችለው። ያኮኑ ችግሩ እንጂ ብዙ ሰዎች አሉ። ደጋግሞ መሆን ቢቻል ኖሮ። ቴንኪዩ ሚቲ። ሌትስ ጎ ማይ ላቭ። ወይዬ ቴንኪዩ ራቢያ። ቴንኪዩ ረዘን። እስካሁን ሜምበር አልሆንሽም ነበር ዛሬ። ቴንኪዩ ቆንጆ። ቴንኪዩ ኦፕሲ ፈርስት። I'm a member. Every day you have to you need to be member again. Every day you need to be member. You need to renew it every day, every 24 hours. ችግር ላይ ነች ማሬ። እኔ ለጊዜው ችግር አልሰማም። ትንሽ ታመሚያለሁ። ትንሽ እረፍት ያስፈልገኛል። አይምሮ የሚያድስ ነገር፣ የማያስጨንቅ ነገር ምናምን ነው መስማት ያለብኝ። ትንሽ ስላበበቂ። እሺ
በደንብ ልዳንና ሰማለሁ ችግር ሌትስ ጎ ቤተሰብ ምንኪ ታሪክ ነገር አጥቶኛል ሌትስ ጎ ስንት ሰው ቀረ 226 yes we are doing good 24 ሰው ብቻ ነው የቀረን 250 ታርጌታችንን ልንሞላ 24 ሰው ብቻ ነው የቀረን ሌትስ ጎ ቴንክ ዩ ቤዛ ሜምበር ያልሆናችሁ ሁሉ ሜምበር ሁኑ ቼክ አድርጉት ንኩት ከስሜ ጎን ያለው ልብ ቅርጽ ኦሬንጅ ልብ ቅርጽ ንኩት ሁላችሁም ንኩት ኦሬዲ ሜምበር ለሆነ ሰው ሼር ሜምበር ላልሆነ ሰው ይሆናል ቴንክ ዩ ገኒ ቴንክ ዩ ቃል ይሞላ ነው ጎበዞች ሌትስ ጎ ቴንክ ዩ ሰላም ሁለት ሰላሞች ቴንክ ዩ ሰላም ቴንክ ዩ እናት ቴንክ ዩ ዙዙ ቴንክ ዩ ድንግል አመለ ቴንክ ዩ ዌቭ አዲስ ቴንክ ዩ ራሄል ቴንክ ዩ ፊዮና ስምሽ ያምራል ፕሮኖቪያ ሲሰራ ብራንድ ማናጀራችን ስሟ ፊዮና ነበረ ሌትስ ጎ ቴንክ ዩ ፎዚ ፍላወር ሜምበሩኝ እና የወዬ ፍቅሬ ሜሉ እንዴት ነሽ ቴንክ ዩ ቤቲ ስንት ደረሰ 239 ኦ 11 ብቻ ነው የቀረን ልንሞላው ነው ቴንክ ዩ ሚና ሌትስ ጎ ቴንክ ዩ አልሐምዱሊላህ ቴንክ ዩ መሲ መሲ ቲክቶክ ምልክት ነው ሜምበር ሁኚ ቴንክ ዩ እንዲ ነው ስሙ ስትሮንግ ቴንክ ዩ በፂ አይደለ ቲኤስ ቴንክ ዩ ፍቅር የሚሉ ሜምበር ሆነሻል ሜምበር መጀመሪያ ሜምበር ሁኑ ሜምበር ሆኛለሁ ዛሬ አልሆንሽም እስቲ ሞክሪው ከስሜ ጎን ያለው ልብ ቅርጽ ንኪው ቴንክ ዩ ሃይሚ ስንት ቀረ ቴንክ ዩ ናና 5 ብቻ ቀረን 5 ሰዎች ብቻ ቀሩ 250 ሜምበር ሊሞላ 5 ሰዎች ብቻ ቀሩ 5 ሜምበር ነው የቀረን ሌትስ ጎ ቤተሰብ ያ ቴንክ ዩ ያብስራ ቴንክ ዩ የሚ 3 ሰው ቀረን 3 ሰዎች ሜምበር ሁኑ አሁን ቴንክ ዩ ድሮን 2 ሰው ቀረን 2 ሰዎች ከዛ ይጮሃል ቴንክ ዩ ሰላም ቴንክ ዩ ሲፈን የናዝሬቷ ቴንክ ዩ የምስራች ቴንክ ዩ ሰዓድ የሸዋ yes we did it very good 250 ሜምበር ሞላን በቀን መሙላት ያለበት 250 ሜምበር ሞላ ቴንክ ዩ እሺ አሁን ወደ ፕሮግራማችን እንሄዳለን ታፕ ኮፒ ሊንክ እያደረጋችሁ ዶክተር ሀቢባና አሜንን ፎሎ እያደረጋችሁ ወደ ፕሮግራማችን ወይኔ ግን ድምፁ አይደለም እኔ ማለት ነው የምፈልገው በድምፅ ነው ታሪክን በጣም የሚያስተምር ታሪክ አለኝ እና በድምፅ ነው መናገር የምፈልገው ግን እንዴት ነው ፌክ አካውንት እንዴት ነው መክፈት የምችለው አላውቅም ፌክ አካውንት እንዴት እንደምከፍት እዚህ ገብታ ነው እና ፌክ አካውንት እና ደግሞ ድምፅ የሚቀይር እንትን አለ ስቲከር አለ ድምፅ የሚቀይር ስቲከር ምናምን ልትል ነው የመጣችው ማለት
ርዝመቱ ግን ቮይሷ ግን ታሪክ ይመስላል። አለፋት ቴሌግራም ላይ መተሽ ከምትይ እዚሁ ላይ ቮይስሽን አታስቀምጪም? ቀጥታ ሀቢባ እንዴት ነሽ? ደህና ነሽ? ደውዬ ማውራት እችላለሁ? ደውዬልሽ ባወራሽ ደስ ይለኛል። እባክሽን ወይ ስልክ ቁጥር ልስጥሽ? በጣም ችግር ውስጥ ነኝ። እባክሽን እርጂኝ። የት ነው ያለሽው? ቻይና ይላል ቁጥሯ። ፎን ነምበር ቻይና ይላል። ቆይ ግን በጽሁፍ ከሆነ ሌላ ልመስላት ይችላል። በቮይስ ላድርግላት። ሰላም እናት እንዴት ነሽ? ሰላም ነው? እኔ ደህና ነኝ። ምንድን ነው የገጠመሽ ችግርሽን በአጭሩ እዚህ ጋር በቮይስ አስቀምጪልኝ። ቀጥሎ አቤት ችግሩ ከፍቼ ስለሆነ ኖቲፊኬሽን ስልኬ ላይ ስለሚያስጠላኝ ከፍቼ ትቼዋለሁ እና ከፍቼ ስለተውኩትኝ እያንዳንዱን እየከፈትኩ ነው አሁንም ቼክ ማድረግ ያለብኝ የትኛውን ላንብብላችሁ ብዬ። ደህናውን ቻኩ። ደህና ነኝ። ለዛ ዋን ባይ ዋን እየከፈትኩ ነው እያየሁ ያለሁት። በጣም አከራካሪ ኧረ እባክሽ አንዳንድ ሰው ሀክ ሊያደርጋችሁ ሲፈልግ የሚልክላችሁ መሴጅ እሺ እናንተ እንዳለ ቮይስ ነው እና እየከፈትኩኝ እንትን ታሪክ ካልሆነ ለዚህ እኮ ነው እኔ በጽሁፍ አድርጉት የምለው። እየከፈትኩኝ ታሪክ ካልሆነ ሌላ ወሬ ከሆነ ይደብረናል። ስለዚህ ከዩቱብ ላይ እንደበቀደሙ እናንተ ብትሆኑ ምን ታደርጋላችሁ? ያኛው በጣም ያከራከረን የሳምንቱ ጉዳይ ትዝ ይላችኋል። እሱ እንትን ልበልላችሁ። ከዚህ በጽሁፍ ላኩልኝ ፕሊዝ፣ በጽሁፍ ላኩልኝ። ከዚህ በኋላ በቮይስ የምትከፍቱትን አልከፍተው። ለምን በቮይስ አንዳንዴ ስትልኩ ታሪክ ላይሆን ይችላል፣ ዝም ብሎ ሌላ ወሬ ሊሆን ይችላል። እሱን ከፍቼ እዚህ ጋር ብለን እየሰማን ድንገት የእናንተ ሚስጥር እንዲሰማ የማትፈልጉን ነገር ቀላቅላችሁ። አሁን ቅድም ልጅቷ ታሪኩን ካሰማው በኋላ እሱ ሰምተን ጨርሰን ከስር በጽሁፍ ስሜ እንዳይጠቀስ ኦልሬዲ ታሪኩ ላይ ራሷ ስሟን ጠቅሳለች፣ ማን ብሎ እንደጠራት ምናምን። እዚህ ናቸዋል የሳውዲዋ የመጀመሪያው ታሪክ። ስለዚህ እርስዎ ቢሆኑ ምን ያደርጋሉ? ይህንን አባቷ ፍቅረኛ የሊድራት ነው እሱ ሁለት ክፍል ስላለው የቅርብን ክፍል አንድ ነበር። ይሁን ይህንን እናዳምጥ። በዚህ ጉዳይ ነው በዚህ ጉዳይ በጣም ይጮሃል። ቀነስ ሀቢባ 1990 ሀቢባ በጽሁፍ ላኪ ግን ሀቢባ 1990 በእንግሊዝኛ HABIBA
BIBA HABIBA 1990 እንግዲህ ምንም ላደርግልሽ አልችልም። ከዛ በላይ ምንድን ነው ሁሉ ጉድ። ስለዚህ እናት ስለዚህ ወንጀለኛ እስካልሆነ ልክ አይደለችም። ለምን በእንጀራ አባት የምትሰቃይ ልጅ ነው። ለምንድን ዝም ያለው? ውድ አድማጭ ተመልካቾቻችን እንኳን ወደ ተወዳጅና ተናፋቂ የዩቲዩብ ቻናላችን በሰላም መጣችሁ። በጣም የምር ናፍቃችሁ ነው ያገኘኋችሁ። የእውነት ነው የምነግራችሁ እና ስላገኘኋችሁ በጣም ደስ ብሎኛል። ሰዓት ውስጥ ደርስ ራሱ እየቸኮልኩ ነበርና ይሄ ይሻላል። እኔም እንደወትሮ እርሶ ቢሆኑ ለመባባል ተገናኝተናል። 2011 በተማሪነት እያለሁ ያገኘኋትን ልጅ ወደድኩ። በፍቅር ብዙም ሳይቆይ እኔና አንተ መካከል ሰው ሊገባ ነው፣ ካላገባኸኝ ለሌላ ሰው ሊድሩኝ ነው ብላኝ የተጣደፈም ቢሆን በባህል በሃይማኖቴ መሰረት የህግ ሚስቴ አድርጌ አገባኋት። ጻፊልኝ። ምንድን ነው የምትይኝ? ጻፊልኝ እና ስክሪንሾት ላድርገው። ቤተሰብ ሀቢባ 1990 ብላችሁ ጻፉ ኮመንት ላይ እና ስክሪንሾት አድርገው። ሀቢባ 1990 በእንግሊዝኛ አንዳችሁ ጻፉላት ፕሊዝ። በሀገር ሽማግሌዎች አስተዋወቅኩ። ስለምወዳት እኔም ደግሞ እሺ ብዬ ተቀበልኩ። ታኅሳስ 24 በደንብ አዳምጡት። ይሄ በጣም ኢምፖርታንት ነው። ርዕሱ ምን ይላል መሰላችሁ? እርሶ ቢሆኑ ምን ያደርጋሉ? ሚስቴ 3 ጊዜ ወስልታብኛለች። እርሶ ቢሆኑ ምን ያደርጋሉ? ሚስቱ እንዴት እንደ ስፔስ አታድርጉ። ሀቢባ 1990 ምንም አይነት ስፔስ የለውም። ማሬ ስፔስ እንዳታረጊ እሺ። አንደርስክሮልም የለውም። ዌቭ አዲስ አንደርስክሮል አስገብተሻል። ቴሌግራሙ አንደርስክሮል የለውም። ሀቢባ 1990 ነው። ምንም አይነት ስፔስ የለውም። ምንም አንደርስክሮል የለውም። ሰላም አድማጮች እንደምን አላችሁ? ዘወትር ቅዳሜ ከዚህ ሰዓት ጀምሮ ለውሳኔ የተቸገረ ሀሳብ ይዘን ብቅ ብለን አንተ ብትሆን አንቺ ብትሆኚ እርሶ ቢሆኑ ምን ያደርጋሉ እንባባላለን። ይኸው ዛሬም እንደወትሮ እርሶ ቢሆኑ ለመባባል ተገናኝተናል። 2011 በተማሪነት እያለሁ ያገኘኋትን ልጅ ወደድኩ። በፍቅር ብዙም ሳይቆይ እኔና አንተ መካከል ሰው ሊገባ ነው፣ ካላገባኸኝ ለሌላ ሰው ሊድሩኝ ነው ብላኝ የተጣደፈም ቢሆን በባህል በሃይማኖቴ መሰረት የህግ ሚስቴ አድርጌ አገባኋት። እስከሚጨርስ ድረስ ብዬ ደግሞ እኔ ዝም አልኩ። ሲመስል መታ ቤት ተቀመጠች። በሀገር ሽማግሌዎች አስተዋወቅኩ። ስለምወዳት እኔም ደግሞ እሺ ብዬ ተቀበልኩ። ታኅሳስ 24 ተጋባን። በዛ ዓመት ግንቦት 11 ላይ ወለደች። በተጋባነው 4 ወር ቀን 17 ቀን ላይ ወለደች። እንደወለደች የልጅቷ ቤተሰብ አባትና እናት ወደ ራሳቸው ቤት ወሰዱ። ቤተሰቦቿ ጋር 2 ዓመት ገደማ ቆይታ መጣች። ልጁ የኔ አለመሆኑን ባውቅም ሽማግሌዎችም ተቀበላት ሲሉኝ ተቀበልኳት። ያለፈው አልፏል። በፍቅር እንድንኖር ብዬ ጥፋተኝነትም እንዳይሰማት ጥሩ ፍቅር ላሳያት ሞከርኩ። ከእርሷ በኩል የማገኘው የፍቅር ምላሽ አልነበረም። በኋላ ሳጣራ ድጋሚ ከሌላ ሰው ያረገዘችው የ4 ወር ጽንስ እንዳለ ተረዳሁ። ምን ባደርግ ይሻላል ብዬ ወደ አጋቡኝ የሀገርና የሃይማኖት አባቶች ጋር ብሄድ እኛ አናፋታህም አሉኝ። አይ ከዚህ በላይማ ሁለተኛ ጥፋት አልሸከምም ብዬ ወደ ቤቷ ሸኘኋት። የመጀመሪያውን 1 ጊዜ የተፈጠረ ስህተት ነው ብዬ
በታውቁ ሁለተኛ መበደል የለብኝም ብዬ ወሰንኩ። ውስጤ በጣም ተቆጣ። ነገር ግን ማህበረሰቡም ቤተሰቦቼም የሽማግሌዎችን ቃል አልሰማህም በሚል አገለሉ። እሱ እንዴት ነው የሚያውቀው ሚስቱ ከሌላ እንደሆነ ያረገዘ?